ሰላም ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ፍጹም ነኝ። እንግዲህ ዛሬ በጣም ደስ የሚል ህይወት የሚቀይር አንድ መረጃ አካፍላችኋለሁኝ። ስለ አንድ ድርጅት ሼር አደርጋችኋለሁ ማለት ነው። አንድ ካምፓኒ እጅግ በጣም የብዙ ሺህ ሰዎችን ህይወት እየቀየረ ያለ ለወደፊት የብዙ ሚሊዮኖችን ህይወት ይቀይራል ተብሎ የሚጠበቅ አንድ በጣም ወሳኝ የሆነ ካምፓኒ ያስተዋውቃችኋለሁ። እንግዲህ ይህ ካምፓኒ ኢቲኬር ይባላል። እንኳን ወደ ኢቲኬር በደህና መጣችሁላችሁም። ከዛ በፊት ግን አንድ ማንሳት የምፈልገው ነገር አለ። ሁላችሁም ራሳችሁን እንድትጠይቁ የምፈልገው ጥያቄ አለ። ህልማችሁ ምንድነው? ህልማችን ምንድነው? የእያንዳንዳችሁ ህልም ምንድነው? በዚህ ምድር ላይ ከመጣን በኋላ ወይም ወደዚህ ምድር ከተፈጠርን ወይም ደግሞ ከተወለድን በኋላ ዝም ብሎ ማለፍ ነው ወይ ምንም ህልም የለንም ወይ የምንል ሰዎች ድጋሚ እንድንፈትሽ ይፈልጋለሁ። ምክንያቱም እዚህ ምድር ላይ ስንኖር አንድ ማሳካት ያለብን ታላላቅ ነገሮች ይኖራሉ። የምንፈልጋቸው ነገሮች አሉ። እነዚህ ነገሮች ምንድናቸው የሚሉትን ጥያቄዎች ማወቅ አለብን። ምናልባት ተጨማሪ ገቢ እንዲኖረን እንፈልጋለን ወይ? የገንዘብ ነፃነት፣ የቢዝነስ ባለቤት መሆን፣ የጊዜ ነፃነት፣ ለልጆቻችን ውርስ መተው፣ የሰብአዊ ብልጽግና እንዲኖረን፣ ለሌሎች እንዲሁም ሌሎችን መርዳት እንድንችል ነው ወይ ፍላጎታችን? ምንድነው? ሰዎችን መተዋወቅ፣ እድሜያችን ደግሞ ሲገፋ ያለ ችግር መኖር ነው ወይ? እንዲሁስ ጤናችንን መጠበቅ ወይም በጤና መኖር ነው ወይ ፍላጎታችን? እነዚህን ሁሉ እንድናውቅ እንድንለይ ያስፈልጋል። እንግዲህ እነዚህን ለማሳካት ምን ያህል ዋጋ መክፈል እንዳለብን ሁላችንም ማወቅ መቻል አለብን። ምን ያህል ዝግጁ ነን ወይ ነው እንዴት ነው ዝግጁ ነን ወይ የሚለውን ነገር ማወቅ አለብን። እነዚህን ነገሮች ለማሳካት ወይም የተሻለ ነገር ለመፍጠር በምድር ላይ ስንኖር አንድ አይነት ስራ ብቻ እየሰራን ያንን ውጤት መጠበቅ ዘበት ነው። ምክንያቱም የተለየ ነገር መስራት መቻል አለብን። ሁልጊዜም አንድ አይነት ስራን እየሰራን ለውጥ መጠበቅ የለብንም እላለሁኝ። እንግዲህ ዛሬ 3 ነገሮችን ነው የማነሳላችሁ። የመጀመሪያው ስለ ድርጅቱ ወይም ስለ ካምፓኒው ፕሮፋይል የተወሰነ ነገር እነግራችኋለሁኝ። ቀጥሎ ድርጅቱ ደግሞ ስለሚያመርታቸው ምርቶች ስለእያንዳንዱ ደረጃቸውን የጠበቁ ዓለም አቀፍ ደረጃን የጠበቁ ፕሮዳክቶቹ ወይም ምርቶቹ አንድ በአንድ እናያለን ማለት ነው። በሶስተኛ ደረጃ ደግሞ ይህ ድርጅት ይዞልን ስለመጣው ጥሩ እድል፣ የቢዝነስ እድል አማራጮችን አሳውቃችኋለሁ ማለት ነው። እንግዲህ ለካምፓኒው ስንጀምር እንግዲህ የድርጅቱን መሪ ቃል ነው በመጀመሪያ ደረጃ ማንሳት ያለብን። አይ ኬር ዩ ኬር ዊ ኬር ይላል። እንግዲህ የድርጅቱ መሪ ቃል አይ ኬር ማለት እኔ ላንተ፣ ላንቺ፣ ለእናንተ ይጨንቀኛል፣ ይገደኛል፣ ይመለከተኛል፣ የእናንተ ስኬት የኔም ስኬት ነው ብዬ ማሰብ መቻል ነው። ዩ ኬር ማለት ደግሞ እናንተ ለእኔ፣ ለእኛ፣ ለሌሎቻችን ይገዳችኋል፣ ይመለከታችኋል ማለት ነው። ዊ ኬር ሁላችንም እኛ እርስ በእርስ ይመለከተናል፣ ይገደናል፣ ይጨንቀናል፣ እንተሳሰባለን። የሁላችንም ስኬት የእያንዳንዳችን ስኬት በድምሩ የሁላችንም ስኬት ነው የሚሆነው የሚለውን ነገር ለማመልከት ነው። በአጠቃላይ እንግዲህ ኢቲኬር እኛ ኢትዮጵያውያን ሁላችንም ይገደናል፣ ይመለከተናል፣ አንዳችን ለአንዳችን ያገባናል የሚለውን ነው። የአንዳችን ስኬት የሌሎቻችንም ስኬት ነው የሚለውን ለማሳየት ነው ይህን መሪ ቃል የተጠቀመው ድርጅቱ። ኢቲኬር ምንድነው? ማን ነው ካልን ኢቲኬር እንግዲህ ኢትዮጵያ ውስጥ የተመሰረተ በቀጥተኛ ሽያጭ ኢንዱስትሪ የተሰማራ ህጋዊ የሆነ ካምፓኒ ነው። ህጋዊ የሆነ ካምፓኒ ነው። ሙሉ ህጉን የኢትዮጵያን ህግ አሟልቶ እየሰራ ያለ ካምፓኒ ነው። እንግዲህ ምንድነው የሚያመርተው የሚለውን ካየን የውበትና የጤና መጠበቂያ ምርቶችን ነው የሚያመርተው። እንዲሁም ለገበያ ያቀርባል፣ ለተጠቃሚው ያቀርባል ማለት ነው። እንግዲህ የምታዩት ህጋዊነቱን ለማሳየት ያህል የንግድ ስራ ፈቃዱን ነው እዚህ ጋር ሼር ለማድረግ የሞከርኩት። ከአዲስ አበባ ከተማ አስተዳደር የምግብ የመድኃኒትና የጤና ክብካቤ አስተዳደር ቁጥጥር ባለስልጣን የተሰጠ የምስክር ወረቀት ነው እንደምትመለከቱት። እዚህ ጋር እንደምታዩት እንግዲህ ምን ያህል የሚያመርታቸው ምርቶች ከጤና አኳያ አስፈላጊውን መስፈርት አሟልተዋል የሚለውን ለማሳየት ነው። እዚህ ጋር እንደምታዩት 90% ግሬድ ተሰጥቶት ነው እየሰራ ያለው ካምፓኒው። እንዲሁም ደግሞ ካምፓኒው ሄድ ኦፊሱ ያለው ቦሌ ክፍለ ከተማ ነው። ስለዚህ ከቦሌ ክፍለ ከተማ አስተዳደር የምግብ የመድኃኒትና የጤና ክብካቤ አስተዳደር ቁጥጥር ባለስልጣን እንዲሁ የተሰጠ የምስክር ወረቀት ነው ይሄ የምትመለከቱት። ይኸው አሁንም እንደምታዩት ከጤና አኳያ አስፈላጊውን መስፈርት ማሟላቱን 88.4% አሟልቶ ካምፓኒው እየሰራ ያለበት ወይም ፕሮዳክቶችን እያመረተ ያለበት ሂደት ነው ያለው። እንግዲህ ኢቲኬር በጣም ገና ልጅ የሆነ ካምፓኒ ነው። ልጅ ስላችሁ በእድሜ ነው። ላውንች ካደረገ ይህ ካምፓኒ 5 ወሩ ነው አሁን። ነገር ግን
ከዛሬ 6 ዓመት ጀምሮ የሚታወቅ እጅግ በጣም ሁላችንም የምናውቀው አንድ ካምፓኒ አለ፣ ኢት ኸርባል ይባላል። ስለዚህ በኢት ኸርባል አማካኝነት የውበትና የጤና መጠበቂያ ምርቶችን በውጤታማነት እያመረተ ያለ ካምፓኒ አሁን የፈጠረልን ካምፓኒ ነው ማለት ነው። ኢቲኬር ማለት ከኢት ኸርባል እህት ኩባንያ ነው፣ ወይም ኢት ኸርባል የፈጠረልን ወይም የወለደልን ሌላ እህት ኩባንያ ነው ማለት ነው ኢቲኬር። እንግዲህ የወደፊት ዓላማው የኢቲኬር በቀጥተኛ ሽያጭ ግብይት በኩል የሚሸጡ የጤናና የአጋዥ ምግቦችን በማምረት ንግዱን ማስፋት ነው። በኢትዮጵያ ላይ ብቻ ሳይሆን በዓለም አቀፍ ደረጃ ንግዱን ማስፋት ነው። በተጨማሪ እንግዲህ ቡናን በተለያዩ ፍሌቨሮች በማቀናበር በማምረት ለሀገር ውስጥም እንዲሁም ለዓለም ገበያ ማቅረብ ነው። ኢንስታንት ኮፊን ለዓለም ማቅረብ ነው ማለት ነው። ሀገራችን በቡና ባለፈው ምናልባት ሚዲያ ላይ ሰምታችሁ ሊሆን ይችላል ከ1 ቢሊዮን ዶላር በላይ ማስገባት ተችሏል በቡና እና ከዛም በላይ ብዙ ቢሊዮን ዶላሮችን ወደ ሀገር ውስጥ ማስገባት የሚቻልበት የምርት አይነት ነው ቡና በሀገራችን ላይ። እንግዲህ የድርጅቱን መስራች ስንመለከት ይህ ወጣት ፎቶ ላይ የምትመለከቱት ወጣት ምን ይለናል? ሰዎች ጤነኛ ህይወት እየኖሩ ከድህነት ሰንሰለት እንዲወጡ ለመርዳት ቆርጬ ተነስቻለሁ ይለናል። ይህ ወጣት ማን ነው? ማቴዎስ መባ ይባላል። ማቴዎስ መባ በቀጥተኛ ሽያጭ ኢንዱስትሪ ረጅም ዓመት ልምድ ያለውና ውጤታማ ቡድኖችን በመገንባት ለብዙ ሰዎች የገንዘብ ነፃነትን የፈጠረ ወይም አስተዋጽኦ ያደረገ ወጣት ነው። እንግዲህ ኢት ኸርባልን ካለፈው 2009 ዓመተ ምህረት ጀምሮ ላለፉት 6 ዓመታት ዛሬ 2015 ላይ ነን ያለነው። ስለዚህ ላለፉት 6 ዓመታት ውጤታማ እንዲሆን ያደረገ ባለራዕይ ኢትዮጵያዊ ነው፣ ባለቤት ነው። የኢት ኸርባል መስራችና ባለቤት ሲሆን እንግዲህ ኢቲኬርን አሁን ሁላችንም ተጠቃሚ እንድንሆን በተጨማሪ መስርቶልናል ማለት ነው። ስለዚህ አቶ ማቴዎስ መባ ያለውን ልምድ በመጠቀም ሚሊዮኖችን በኢትዮጵያ በአፍሪካ ብሎም እንዲሁም በዓለም ላይ የገንዘብ ነፃነት በኢቲኬር በኩል እንዲኖራቸው ተልዕኮ አንግቦ እየሰራ ያለ ወጣት ነው። እንግዲህ የማኔጅመንት አባላቱን ስንመለከት ይህ አቶ ማቴዎስ መባ መስራችና ባለቤት ነው፣ ነጋዴ ነው፣ የኢት ኸርባል ድርጅት መስራችና ባለቤት ነው። እንግዲህ ኢት ኸርባል በደንብ የሚታወቅ ካምፓኒ ነው በሀገሪቱ ላይ ላለፉት 6 ዓመታት። እንዲሁም በቀጥተኛ ሽያጭ ኢንዱስትሪ ላይ ደግሞ ረጅም ዓመት ልምድ ያለው በጣም ባለራዕይ ወጣት ነው። ሊኖን ደግሞ ፊሊፒናዊ ነው። የኦፕሬሽን የኢንፎርሜሽን እና ቴክኖሎጂ ባለሙያ ነው። የማርኬቲንግ እቅድ መተግበሪያ አዘጋጅ ካምፓኒው ላይ ከ20 ዓመት በላይ ደግሞ በተለያዩ የዓለማችን ክፍሎች ካሉ ትላልቅ ድርጅቶች ጋር በመስራት ትልቅ በጣም አሪፍ የሆነ ልምድን ያካበተ ሰው ነው። ራምስ እንግዲህ እንደምታዩት የቢዝነስ ዴቨሎፕመንት ማናጀር ነው። ካምፓኒው ላይ በጣም የተካነ የቢዝነስ ዴቨሎፕመንት ማናጀር ነው። የሽያጭ የኦፕሬሽን እና ማርኬቲንግ ማናጀር ሆኖ ከሙያው ጋር በሙያው ደግሞ ከ10 ዓመት በላይ በተለያዩ የአፍሪካ ሀገራት ላይ ያሉ ትልልቅ ድርጅቶችን የመራ አብሮ የሰራ ወጣት ነው። እነዚህን የያዘ ነው ማለት ነው ማኔጅመንቱ። እንግዲህ አንድ ካምፓኒ እንደ ካምፓኒ ሆኖ እንዲቀጥል ከተፈለገ ራዕይና ተልዕኮ ያስፈልገዋል። ስለዚህ የካምፓኒው ሚሽን ኤንድ ቪዥን ተልዕኮን ስንመለከት የሰዎችን ህይወት የሚቀይሩ በጣም ጥራት ያላቸውን ምርቶች እና የተሻሉ እድሎችን ለህብረተሰቡ ማቅረብ ነው። ራዕዩን ስንመለከት ለሁሉም ጤነኛ ባለጸጋና ደስተኛ ማህበረሰብ መፍጠር ነው። እነዚህ ናቸው እንግዲህ ሚሽን እና ቪዥኑ። ግቦቹን ስንመለከት ለቢዝነስ አጋሮቻችን ወይም አስተዋዋቂዎቻችን ህይወት የተሻለ ማድረግ ነው። ማንም ሰው እዚህ ካምፓኒ ላይ ፕሮዳክት ገዝቶ ከተቀላቀለ በኋላ አስተዋዋቂ ወይም የቢዝነስ አጋር ነው የሚባለው። ለነሱ ጥሩ ህይወትን ወይም የተሻለ ህይወት እንዲኖራቸው ማድረግ ነው። በሀገራችን ላይ እንደምታውቁት በሚሊዮኖች የሚቆጠሩ እጅግ በጣም በሚዘገንን ሁኔታ እጅግ በጣም ኃይለኛ የስራ አጥ ቁጥር ነው ያለው እና ይህንን በመቀነስ ደረጃ ወይም ደግሞ ስራ አጥነትን በመቀነስ ደረጃ ወይም የስራ እድል በመፍጠር ደረጃ ትልቅ ግብ አንግቦ እየሰራ ያለ ካምፓኒ ነው። እንደ ቢዝነስ ያው አንድ ቢዝነስ ወደፊት ማደግ አለበት፣ ባለበት መቅረት የለበትም። ስለዚህ በዓለም አቀፍ ደረጃ ወደፊት ማደግ ነው እንግዲህ አንደኛው ግቡ። ሌላኛው በሚችለው አቅም በሚችለው መጠን ብዙ ሚሊዮነሮችን መፍጠር ነው። ኢትዮጵያ ውስጥ ብቻ አይደለም ባይዘው እንግዲህ ይህ ካምፓኒ ትልቅ ዓላማ ይዞ ነው የተነሳው። በሀገሪቱ ላይ ያሉትን ስራ አጥን በመቀነስ ብዙ ሚሊዮነሮች መፍጠር እንዲሁም በአፍሪካ ብሎም በዓለም ላይ በኢቲኬር አማካኝነት ብዙ ሚሊዮነሮችን ማፍራት ነው ማለት ነው። እንግዲህ ስለ ካምፓኒው የዚህን ያህል ካልኳችሁ አሁን ደግሞ ዓለም አቀፍ ደረጃን ስለጠበቁት ምርቶቹ የተወሰነ ነገር ልንገራችሁ። እያንዳንዱ ምርቶች አሁን ገበያ ላይ ያሉትን ምርቶች እንመልከት። አልቨንት ይባላል የመጀመሪያው ምርቱ አልቨንት ይባላል። ይህ ግብአቶቹን ስንመለከት ሬት ነው አንደኛው፣ ሌላኛው ቤንቶናይት ነው። ሬትን የማያውቅ ሰው አለ ብዬ አላስብም። ኢትዮጵያዊ ሆኖ ሬት የሚባል ተክል የማያውቅ አለ ብዬ አላስብም።
በተለይ ሴት እህቶቻችን ሬትን ገበያ ላይ ሄዶ በመግዛት ቤት በማዘጋጀት በመቀመም ፊታቸውን ይቀባሉ፣ ጸጉራቸውን ይቀባሉ። ያ ማለት ጥቅም እንዳለው ስለሚያውቁ ነው ማለት ነው። ትራዲሽናሊ እኛ ኢትዮጵያውያን በደንብ እናውቃለን ጥቅም እንዳለው ማለት ነው። ሌላ ደግሞ እንግዲህ ወደ ገጠሩ አካባቢ ላይ ስንሄድ ጡት ህጻናት እንዲያቆሙ ምሬት ስላለው ስለሚመር ጡት እንዲያቆሙ ጡታቸውን እናቶች ሲቀቡ እናያለን። ከዛ ውጭ ሌላ አገልግሎት ያለው አይመስላቸውም። ግን በውስጡ 75 አክቲቭ ኮምፓውንዶችን የያዘ ነው ይህ ሬት የሚባለው። 9 ኢንዛይሞችና 6 ቫይታሚኖችን እንዲሁም 11 ሚነራሎችን በውስጡ የያዘ ተክል ሆኖ በሳይንስ የተረጋገጠ ነው ይሄ። ቤንቶናይትን ደግሞ ስንመለከት ቤንቶናይት ማለት እሳተ ገሞራ በሚፈጠርበት ጊዜ እሳተ ገሞራው ይዞት የሚወጣው እሳተ ገሞራ በሚፈነዳበት ጊዜ ከምድር ውስጥ ይዞት የሚወጣው አፈር ወይም ክሌይ ወይም ደግሞ አመድ ነው። በውስጡ ከ50 በላይ ጠቃሚ የሆኑ ንጥረ ነገሮችን የያዘ ግብአት ወይም አመድ ነው ማለት ነው። ስለዚህ እነዚህን ሁለቱን ሬት እና ቤንቶናይትን ብቻ በመቀላቀል የተመረተ ምርት ነው። አልቬንት ይባላል። ሌላ ምንም አይነት ኬሚካል የለውም። ሌላ ለሽታ ተብሎ ወይም ደግሞ ሌላ አገልግሎት እንዲሰጥ ለመድኃኒትነት ተብሎ የገባበት ምንም አይነት ኬሚካል የለም። እነዚህን ሁለቱን ግብአት ተጠቅሞ ነው። ምንድነው ጥቅሞቹን ብለን ስንመለከት እንግዲህ ጥቅሞቹ የምንጠቀመው ወይም እንዴት አድርገን ነው ፊታችንን ወይም የሰውነት ክፍላችን ቆዳችንን የምንጠቀመው ካልን እንግዲህ ይህን አልቬንት ለብ ባለ ውሃ ብረት ባልሆነ ምክንያቱም ቅድም እንደነገርኳችሁ ቤንቶናይት ከምድር ውስጥ የሚወጣው አመድ በውስጡ የተለያዩ ንጥረ ነገሮችን ይዟል። እነዚህ ከአፈር ከብረት ጋር በሚገናኙበት ሰዓት ሌላ አይነት ሪአክሽን ይፈጥርና ለሰውነታችን አላስፈላጊ የሆኑ ኬሚካሎችን ሊፈጥርብን ስለሚችል ፕላስቲክ በሆነ ማቴሪያል ወይም ሲኒ ሊሆን ይችላል ወይ ብርጭቆ ሊሆን ይችላል በዛ ማቴሪያል ላይ ለብ ባለ ውሃ መቀላቀል ነው። ማንኪያ መጠቀም አያስፈልግም። ወይ እንጨት ወይ ፕላስቲክ የሆኑ ነገሮችን ለመቀላቀል መጠቀም እንችላለን። ፊታችንን እንደ ፌስ ማስክ ወይም እንደ ስክራብ መጠቀም ነው፣ መቀባት ነው ማለት ነው። ወፈር አድርገን ፊታችንን መቀባት ነው። ይህን በምናደርግበት ጊዜ ሁሉም መርዛማ የሚባሉ ፊታችን ላይ ቆዳችን ላይ ያሉ መርዛማ የሚባሉ ቆሻሻዎች የሞቱ የቆዳ ሴሎች ያው ቆዳችን እንደምታውቁት በየ28 ቀኑ ሴሎቹን ይቀያይራል። ስለዚህ የሞቱ የቆዳ ሴሎች፣ ቅባቶች፣ ባክቴሪያዎች፣ ዘይቶች ከቆዳችን ላይ ወደ አፈሩ እንዲመዘመዝ እንዲገባ ያደርጋል። በተመሳሳይ ሰዓት ደግሞ አስፈላጊ የሆኑ ንጥረ ነገሮች አሉ ቅድም የጠቀስኳቸው ቫይታሚኖች፣ ኢንዛይሞች፣ እነዛ ንጥረ ነገሮች ጠቃሚ የሚባሉት ኮምፓውንዶች ወደ ቆዳችን ሲፕ እንዲያደርግ እንዲመዘመዝ ይረዳል ማለት ነው። በዚህ ጊዜ ለፊታችን ለብጉር ቦታዎች ለሰውነታችን በአፈር ለመታጠብና እግርን ለመዘፍዘፍ ለመንከር በተለይ አንዳንድ ሰዎች እግራቸው በፈንገስ ምክንያት የሚመጣ ነጭ የመሆን ተረከዛቸው ጣቶቻቸው አካባቢ የመፈርፈር የመላላጥ አይነት ነገሮች ይኖራሉ። እነዚህ ፍቱን የሆነ ፕሮዳክት ነው ማለት ነው ይሄንን ሪሙቭ በማድረግ። ሌላው ቆዳችን የሚተጣጠፍ ኢላስቲክ እንዲሆንና ለስላሳ እንዲሆን ያደርገዋል። ኮላጅን የሚባለውን በቆዳችን ክፍል የሚመረተውን ወደ ሰውነታችን እንዲለቀቅ ምክንያት ይሆናል ማለት ነው። እንግዲህ ባዮናይን ነው ሁለተኛው ምርት። ባዮናይን ከስሙም እንደምንመለከተው 9 ህይወት ካላቸው እጽዋቶች የተዘጋጀ ለሁሉም አይነት ጸጉር የሚሆን ንጹህ ተፈጥሯዊ ዘይት ነው። ምንም አይነት ኬሚካል የለውም፣ ምንም አይነት ፓራፊን የለውም። ስለዚህ ሙሉ ለሙሉ በህርባል ምርት የተመረተ ወይም በእጽዋት የተመረተ ምርት ነው። ግብአቶቹ እጽዋት ናቸው ማለት ነው። እንግዲህ ግብአቶቹን ስንመለከት የጉሎ ዘይት አለ። የጉሎ ዘይት በደንብ በሰፊው የሚታወቀው ካስተር ኦይል ተብሎ የሚታወቀው ሲድ ወይም ዛፍ የት ነው ያለው? በሰፊው የሚታወቀው እንግዲህ ጃማይካ ውስጥ ነው። ስለዚህ የጃማይካ ካስተር ኦይል ተብሎ 2000፣ 3000፣ 5000 ብር ገበያ ላይ የሚሸጥ አለ። ይሄ የጉሎ ዘይት ብቻ ሌላ ነገር ሳይኖረው እንግዲህ ይህንን ሀገራችን በሰፊው ይህ ዛፍ በደንብ አለ። ስለዚህ ከዚህ ፍሬ ላይ የሚገኝ ዘይት ነው። የጉሎ ዘይት አለ፣ የጥቁር አዝሙድ ዘይት አለው፣ የኮኮናት ዘይት አለው፣ የሱፍ ዘይት፣ ሳማን እንግዲህ የምታውቁት በማስፈራራት ህጻናትን በመግረፍ በሌላ ሊሆን ይችላል። ሳማ አለው፣ የሳማ ዘይት አለው ማለት ነው ጭማቂው። ቁርንፉድ፣ የቁርንፉድ ዘይት አለ፣ የአዝመሪኖ ዘይት አለው፣ የላቬንደር ዘይት እና የሻይ ዛፍ ዘይት አለው ማለት ነው። ስለዚህ ጥቅሞቹን ስንመለከት እንግዲህ የፀጉራችንን በምንቀባበት ጊዜ የፀጉር ፎሎኪሎች እንዲነቃቁ ያደርጋል፣ ይመግባል፣ እንደዚሁም ያጠነክራል፣ ፀጉራችን እንዲፋፋ ምክንያት ይሆናል ማለት ነው። ፎሎኪሎቹ እንዲነቃቁ ካደረገ ፀጉራችን ቶሎ እንዲያድግ፣ እንዲነቃቃ፣ በጣም የፋፋ እንዲሆን፣ ጠንካራ እንዲሆን የሚያደርግ ነው ማለት ነው።
ሌላው እንግዲህ ፀጉራችንን በቀላሉ ማስተዳደር እንድንችል ሃይድሬት ያደርግልናል፣ ኮንዲሽን ያደርጋል፣ ልስላሴን ይፈጥራል፣ እንደ ልባችን እንዲታዘዝ ያደርግልናል። ሌላ ሴቶች እህቶቻችን ላይ በተለይ መንታ የመሆን ፀጉር መንታ ሆነ ፀጉሬ መንታ ነው ይላሉ ሰዎች። የመሰንጠቅ ጫፉ የመሰንጠቅ ባህሪ ያላቸው ፀጉሮች እና የመሰባበር የመበጣጠስ ችግር ያለበትን ይከላከላል። ፍቱን ነው ማለት ነው። ለዚህም ሌላው እንግዲህ የራስ ቆዳ ተፈጥሯዊ ዘይት አለው። ስለዚህ ይህ ዘይት አንዳንድ ሰዎች ላይ የመድረቅ ፀጉር ቅላችን የመድረቅ ባህሪ አለውና እነዚህ ያ ማለት ዘይት ተፈጥሯዊ ዘይቱ አለመመረት ሲያቆም ነው። ስለዚህ ይሄ እንዲመረት ያቀላጥፋል፣ ይረዳል ማለት ነው። በሌላ በኩል የራስ ቆዳችን ላይ አንዳንድ ሰዎች ላይ የማቃጠል ራስ የማሳከክ እንደ ፎሮፎር የመሆን የማቃጠል እነዚህ ስሜቶችን እንዲወገድ ይረዳል ይህ ፕሮዳክት ማለት ነው። ሌላኛው ሶስተኛው ሼባ ሳሙና ይባላል። ሼባ ሳሙና ስሙ ራሱ ከስሙ ስንመለከት ሼባ የሚለው ቃል ኢትዮጵያዊ ስም ያለው በኢትዮጵያ ምርቶች በኢትዮጵያ ግብአቶቹ በሙሉ ከኢትዮጵያ የሆነ ምንም አይነት ኬሚካል የሌለው የእጽዋት ዘይቶችን እንዲሁም ቤንቶናይት እና የቀርከሃ ከሰል በተጨማሪ ደግሞ የሺያ ቅቤ ያለው ነው በውስጡ። የሺያ ቅቤ እንግዲህ የሚገኘው በኢትዮጵያ ውስጥ አንድ ክልል ላይ ነው፣ ይሄም ጋምቤላ ነው የሚገኘው። ስለዚህ ካምፓኒያችን ጋምቤላ ሄዶ እነዚህን የሺያ ቅቤን በመሰብሰብ ነው ካምፓኒው ይህንን ሳሙና የሚያመርተው ማለት ነው። ምንም አይነት የእንስሳ ሞራ የእንስሳ ተዋጽኦ በፍጹም የለውም ይህ ሳሙና። ሌላ ደግሞ እንዲሁ ለማድረቂያ ተብሎ የሚገባበት ኬሚካል የለም። ለሽታ ተብሎ ወይም ጥሩ መዓዛ እንዲኖረው ተብሎ የሚገባበት ምንም አይነት ኬሚካል የለውም። ኬሚካል ፍሪ ነው ማለት ነው ይህ ሳሙና። ስለዚህ ከህፃናት ጀምሮ እስከ አዋቂ ቢጠቀመው ምንም አይነት ኢፌክት የለውም። ጥቅም ፖዚቲቭ ኢፌክት ነው ያለው እንጂ ኔጌቲቭ ኢፌክት የለውም ማለት ነው ይህ ሳሙና። ግብአቶቹን ስንመለከት የዘንባባ ዘይት አለው፣ የኮኮናት ዘይት አለው፣ የወይራ ዘይት አለው፣ የሬት ጄል አለው፣ የአኩሪ አተር ዘይት አለው፣ የሱፍ አበባ ዘይት፣ የሺያ ቅቤ ቅድም ያልኳችሁ ከጋምቤላ የሚገኘው የሺያ ቅቤ አለው፣ የጉሎ ዘይት አለው፣ የቀርከሃ ከሰልና ቤንቶናይት ያልኳችሁ ወይም ደግሞ የእሳተ ገሞራ ሲፈጠር የሚወጣው አመድ አለው ማለት ነው በውስጡ። እንግዲህ ምንድነው ጥቅሞቹ ብለን ካየን መርዛማ ንጥረ ነገሮችን እና አላስፈላጊ የሰውነት ሽታን ከሰውነታችን ላይ ያስወግዳል። ውጫዊ የቆዳ ችግሮች ያሉባቸው ሰዎችን ጥሩ የሆነ ሳሙና ነው ማለት ነው። ይሄንን ችግር ይፈታል ማለት ነው። የሰውነታችን ቆዳ ለስላሳ እንዲሆን ወይም ኢላስቲክ እንዲሆን ስሙዝ እንዲሆን ጥሩ የፊት ከለር እንዲኖረን ይረዳል ማለት ነው። እንግዲህ ሌሎች ፕሮዳክቶች አሉት ካምፓኒው አሁን በቅርብ የሚወጡ ለምሳሌ 11 in 1 የሚባል በቅርብ ላውንች የሚደረግ ፕሮዳክት አለው። ሌሎችም ፕሮዳክቶች አሉ። እነዚህ በሚወጡበት ጊዜ ሞር መረጃዎችን ሼር እናደርጋቸዋለን ማለት ነው። እንግዲህ ስለ ፕሮዳክቶቹ ይሄን ካልኳችሁ፣ በሶስተኛ ደረጃ ይህ ድርጅት ይህ ኢቲኬር የተባለ ካምፓኒ ይዞልን ስለመጣው ጥሩ እድሎች የቢዝነስ ጥሩ እድሎችን እንመልከት። በጣም ብዙ ሚሊዮነሮችን ሊፈጥር የሚችል እድሎችን ይዞልን መጥቷል። እንግዲህ ምንድነው የሚከተለው? ይህ ኢቲኬር የሚባለው የሚከተለው የግብይት ስርዓት ምንድነው ካልን የቀጥተኛ ሽያጭ ግብይት ስርዓትን ነው የሚከተለው። ይህ ማለት አምራቹ ካመረተ በኋላ ለተጠቃሚ በቀጥታ የሚያደርስበት ሂደት ነው። ምንድነው ጥቅሙ ብለን ስንመለከት አንደኛ ምርት እንዲረክስ ያደርጋል። ምክንያቱም በመሀል ላይ ያሉ አላስፈላጊ የሆኑ ደላሎች ሊሆኑ ይችላሉ፣ የችርቻሮ ነጋዴዎች፣ ሌሎች ሊሆኑ ይችላሉ። እነዚህ ባለመኖራቸው ዋጋ እንዲረክስልን ምክንያት ይሆናል። ለኛ ለተጠቃሚዎች ምርት ጉዳት ይቀንሳል። ምክንያቱም ከፋብሪካው እንደተመረተ ፍሬሽ እንደሆነ ለተጠቃሚው ይደርሳል ማለት ነው። ፎርጂድ እንዳይኖር ምክንያት ይሆናል። ምክንያቱም በመሀል ላይ ያሉ አካላት ስለሌሉ በቀላሉ ካምፓኒው ፎርጀሪ የሚሰሩ አካላትን በቀላሉ ኮንትሮል ለማድረግ ይመቸዋል። ተጠቃሚው ደግሞ አስተዋውቆ ዳጎስ ያለ ክፍያን እንዲያገኝ ምክንያት ይሆናል ማለት ነው። ሌላ ሚዲያዎች አይጠቀምም። በቴሌቪዥን ማስታወቂያ ሌላም ነገሮችን ሳይሆን ቀጥታ ተጠቃሚው ተጠቅሞ አሪፍ መሆኑን ለሌሎች ሲመሰክር ክፍያን ማግኘት የሚችልበት ስርዓት ነው። አምራቹ ደግሞ እጅግ በጣም በጥሩ ሁኔታ ማትረፍ ይችላል ማለት ነው። ስለዚህ ካምፓኒው ላይ በመቀላቀል ዛሬውኑ ገንዘብ ወይም የሀብት ማማ ላይ እንዲገኙ እየጋበዝናችሁ ነው ያለ ነው። ስለዚህ ካምፓኒው በምን መልኩ ነው የሚከፍለን የሚለውን ነገር ስንመለከት የዚህን እድል ተጠቃሚ የምንሆነው በ11 መንገዶች ነው። በ11 መንገዶች ካምፓኒው ክፍያን ይከፍለናል። ይህ ግን የሚሆነው ቁጭ ስላልን አይደለም። ጠንክረን ስለሰራን ካምፓኒው ላይ ብዙ ሚሊዮን ገንዘቦችን ሜክ ማድረግ የምንችልበት 11 አይነት የክፍያ መንገዶች አሉት። እንዴት አድርገን ፕሮዳክት እንገዛለን ወይም አንድ ፓኬጅ እንገዛለን። ፓኬጁን ገዝተን እነዛን ፓኬጆች ራሳችን እንጠቀምና አሪፍ መሆናቸውን ለሌሎች እንመሰክራለን። ፕራክቲካሊ ስለምናየው ነው የምነግራችሁ።
አሪፍ መሆናቸውን ለሌሎች ስንመሰክር ሌሎች በእኛ አማካኝነት ወደ ካምፓኒው መጥተው ፕሮዳክት ሲገዙ ካምፓኒው በ11 መልኩ ክፍያን ይከፍለናል ማለት ነው። እንዴት? የመጀመሪያውን እንመልከት። ከ11 ውስጥ የመጀመሪያው የዕለት የችርቻሮ ትርፍ የሚባለው ነው። የዕለት የችርቻሮ ትርፍ ማለት እኛ በጅምላ ተረክበን በችርቻሮ የመሸጥ መብትን ሰጥቶናል ካምፓኒው። እንግዲህ በእያንዳንዱ ፕሮዳክት ላይ ከ15 እስከ 25% ትርፍ ጨምረን በችርቻሮ መሸጥ እንድንችል ፈቅዶልናል። ያ ማለት እኛ ካምፓኒው ላይ ፓኬጅ ገዝተን አንድ ጊዜ ሳይን አፕ ካደረግንና ዩዘር አይዲ መታወቂያ ይሰጠናል። ዩዘር አይዲ ያለን፣ ስለዚህ ያን ዩዘር አይዲ ተጠቅመን ሁልጊዜም እየመጣን ከካምፓኒው የፈለግነውን ያህል ኳንቲቲ፣ የፈለግነውን ያህል ብዛት፣ የፈለግነውን አይነት አይተም ወይም ፕሮዳክት ማዘዝ እና መግዛት እንችላለን። የገዛነውን ካምፓኒው ለሌሎች ስንሸጥ ከ15 እስከ 25% ጨምራችሁ መሸጥ ትችላላችሁ ብሎ ፈቅዶልናል። ከዚህ በላይ ግን የሚያደርጉ ሰዎች ካሉ፣ ከዚህ በላይ ፐርሰንት ጨምሮ የሚሸጡ ሰዎች፣ ትርፍ የሚሸጡ ሰዎች ካሉ ካምፓኒው እርምጃ ይወስዳል ማለት ነው። ከካምፓኒው ጋር ያለው ግንኙነት ይቋረጣል። ሌላም አስፈላጊ የሆነ ህጋዊ የሆኑ እርምጃዎችን የመውሰድ መብቱ የተጠበቀ ነው። ስለዚህ ካምፓኒው ካስቀመጠው ዋጋ በላይ የሚሸጥ ሰው ካለ ህጋዊ አይደለም ማለት ነው። እንግዲህ የት ነው የምንሸጠው ብላችሁ ልጠይቁኝ ትችላላችሁ። የተለያየ ለምሳሌ የተለያዩ ባዛሮች ሊኖሩ ይችላሉ፣ ኢቨንቶች ሊኖሩ ይችላሉ። ሰው ለሰው ቀጥታ ለጓደኞቻችን ለሚፈልግ ሰው ቀጥታ አናግረን ሊሆን ይችላል። ፋርማሲ ላይ፣ የኮስሞቲክስ ቤቶች ሊሆን ይችላል፣ የሳሎንና ስፓ ላይ ሊሆን ይችላል፣ ጂም እና የጤና ማዕከላት፣ የተለያዩ ቦታዎች፣ ትምህርት ቤቶች ላይ ሊሆን ይችላል። ስለዚህ አስፈላጊ የሆኑ ሆቴሎች ላይ ሊሆን ይችላል። የሚፈልጉ ዲማንድ አለ የምንልባቸው ቦታዎች ላይ ብቻ ሄደን ጠይቀን መኖሩን ስናረጋግጥ ከካምፓኒው ላይ በእኛ ዩዘር አይዲ ለእኛ የሚሸጥ ፕራይስ አለ። በዛ ዋጋ አውጥተን ለነዛ ተጠቃሚዎች ግን ከ15 እስከ 25% አትርፈን መሸጥ እንችላለን ማለት ነው። ይህም በጣም አሪፍ ነው ማለት ነው። ሁለተኛው ከ11 የኮሚሽን አይነቶች ሁለተኛው የምንጠቀምበት አንዱ አማራጭ ቀጥተኛ ሪፈራል ኮሚሽን ይባላል። ይሄ አዳዲስ አስተዋዋቂዎችን ወደ ኢትኬር ቢዝነስ እንዲጀምሩ በማድረግ ወይም ደንበኞችን በመሰብሰብ ነው። ያ ማለት እኛ መጀመሪያ ካምፓኒው ላይ ፓኬጅ ገዝተን ወደ ሲስተሙ ላይ ወደ ባክ ኦፊሱ ላይ እንመዘገባለን። ዩዘር አይዲ ይኖረናል። የኛን ሪፈራል ሊንክ ተጠቅመው ደግሞ ሌሎች ሰዎች መጥተው ከካምፓኒው ላይ ፓኬጅ ሲገዙ፣ ፕሮዳክት ሲገዙ እና ያው የሚገዙት ለመጠቀም ነው። ፕሮዳክቱን ገዝተው እንዲጠቀሙ ስናረጋቸው ካምፓኒው በአንተ ምክንያት ስለሆነ ይህ ሰው መጥቶ ከኔ ፕሮዳክት የገዛው ለአንተ 500 ብር ይገባሃል ብሎ በእያንዳንዱ ፓኬጅ ሽያጭ 500 ብር ይከፍለናል ማለት ነው። የቻላችሁትን ያህል ሰው ማምጣት ትችላላችሁ። ምናልባትም 2 ሰዎች ብቻ አምጥታችሁ ህይወታችሁ ሊቀየር ይችላል። በእነዛ 2 ሰዎች ምክንያት ሚሊዮነር ልትሆኑም ትችላላችሁ ማለት ነው። እንዴት? ሶስተኛውን የማዛመድ የሽያጭ ኮሚሽን የሚለውን እንመልከት። በመጀመሪያ እናንተ ካምፓኒው ላይ ጆይን አድርጋችሁ ፕሮዳክት ገዝታችሁ ተጠቅማችሁ አሪፍ መሆኑን ለሌሎች ስትመሰክሩ 2 ሰዎችን መሰከራችሁ። ለ2 ሰዎች አሪፍ መሆኑን ፕሮዳክቱን ነግራችሁ 2 ሰዎች ፓኬጁን መጥተው ገዙ እንበል። በግራ በኩል አንድ ሰው እንዲገዛላችሁ አደረጋችሁ፣ በቀኝ በኩል አንድ ሰው። ያ ማለት በግራ በኩል አንድ ቡድን ይኖራቸዋል፣ በቀኝ በኩል አንድ ቡድን ይኖራቸዋል። ካምፓኒው 2 ቡድን እንዲኖራችሁ ባክ ኦፊስ ፕላትፎርም አዘጋጅቶላችኋል። ያ ማለት በግራ በኩል አንደኛውን አሳይን ታደርጋላችሁ፣ በቀኝ በኩል አንደኛውን አሳይን ታደርጋላችሁ። እነዚህ ሰዎች ሲሰሩ የራሳቸውን ቡድን እየሰሩ ነው የሚሄዱት። ስለዚህ በግራ በኩል ቡድን ይኖራቸዋል፣ በቀኝ በኩል ቡድን ይኖራቸዋል ማለት ነው በሌላ አማርኛ። ስለዚህ በግራ በኩል አሳይን ያደረጋችሁት ሰው ፓኬጅ ሲገዛ ካምፓኒው ምን ይላል? በእናንተ ምክንያት ስለመጣ 500 ብር ይከፍላቸዋል። በቀኝ በኩልም ያለው ሰውዬ አንድ ፓኬጅ ሲገዛ በዛ ሰውዬ ፓኬጅ ግዢ 500 ብር በቀጥተኛ ሪፈራል ኮሚሽን ብሎ የከፈላቸዋል። በሶስተኛ ደረጃ የሚከፍላቸው የማዛመድ ሽያጭ ነው። 2 ሰዎች ድጋሚ ምን ያስከፍሏቸዋል? 1800 ብር የማዛመድ ኮሚሽን። ተዛመዱላችሁ፣ እኩል ሆኑላችሁ በቀኝና በግራ ያሉት በሚል ካምፓኒው አዛምዶላችሁ 1800 ብር ተጨማሪ ይከፍላቸዋል ማለት ነው። እንግዲህ እነዚህ ሰዎችም እናንተ የሰራችሁትን ያህል እየሰሩ ይሄዳሉ። በቀኝም ያለው በግራም ያለው እየተለጠጠ ብዙ ቲም እያደገ ይሄዳል። ቡድናችሁ ውስጥ ወይም እናንተ ቲም ውስጥ ያለው በሙሉ እየተዛመደ ለእናንተ በእያንዳንዱ 1800 ብር እየተከፈላችሁ ይሄዳል። ብዙ ሚሊዮን ብር ሜክ ማድረግ የምትችሉበት አንደኛው የኮሚሽን አይነት ነው ይሄ ከ11 ውስጥ ማለት ነው። እንግዲህ ካምፓኒው አይከስርም ወይ? እኔ ያስገባዋቸው ሰዎች ሌሎችን እያስገቡ ደንበኛ ስብስብ እየፈጠሩ ቢሄዱ ቁጥር በእያንዳንዳቸው እያዛመደ ለእኔ የሚከፍለኝ ከሆነ ለሁሉም እየከፈለ ነው የሚሄደው፣ አይከስርም ወይ? ራሱን በምንድን ነው የሚጠብቀው ብላችሁ ልጠይቁኝ ትችላላችሁ። ተመልከቱ። በዚህ መልክ ራሱን ይጠብቃል። በሁለት መንገዶች ራሱን ይጠብቃል። የማዛመድ ኮሚሽን ሲከፍላችሁ በሁለት መልክ ራሱን ይጠብቃል ማለት ነው ካምፓኒው። አንደኛው አምስተኛ ተዛማጅ ሽያጮችን እያንዳንዱን አምስተኛ ተዛማጅ ሽያጮችን ወደ ኤሌክትሮኒክ የስጦታ ቼክ ላይ ነው የሚያስቀምጥልን። ቀጥታ ዊዝድሮ እንዳናደርገው ያደርገናል ማለት ነው። ቀሪዎቹን ግን ወደ ባንክ አካውንታችን
ዊዝድሮ ማድረግ እንችላለን። እነዚህን 5ኛ፣ 10ኛ፣ 15ኛ፣ 20ኛ፣ 25ኛ እያለ አምስተኛ ዙሩን በሙሉ ወደ ኤሌክትሮኒክ የስጦታ ቼክ ላይ ነው የሚያስቀምጥልን። በዚህ መልክ ካምፓኒው ራሱን ይጠብቃል። ሌላኛው በ24 ሰዓት ውስጥ ማክሲመም ሊከፍለን የሚችለው የ16 መዛመድን ነው። በቀኝ በኩል 16 በግራ በኩል 16 የተዛመዱትን ነው ሊከፍለን የሚችለው። ያ ማለት ቀሪው ፍላሽ ኦፍ ነው የሚያደርገው ማለት ነው። ምናልባትም እናንተ ቲም አንድ ጊዜ ቢውልድ ካረጋችሁ በኋላ ብዙ የደንበኛ ስብስብ ከፈጠራችሁ በኋላ ሁሉም ለራሱ እያለ እየሰራ ስለሚሄድ ሳታስቡት በቀን 100 ሰው በቀኝ በኩል በአንደኛው በኩል 100 ሰውም ሊገባላችሁ ይችላል። ካምፓኒው ግን የሚከፍላችሁ የ16ቱን ብቻ ነው። ከዛ ካምፓኒው ራሱን ቀሪውን ፍላሽ ኦፍ ያደርግና ራሱን ይጠብቅበታል ማለት ነው። ስለዚህ በዚህ መልክ ነው የሚሆነው። ለምሳሌ እንመልከት። አንተ አለ ከላይ በግራ በኩል አንተ የጋበዝከው፣ በቀኝ በኩል አንተ የጋበዝከው አለ። ከሱ ስር ደግሞ ሌሎቹ አንተ የጋበዝካቸው ሰዎች የጋበዟቸው ሰዎች ይኖራሉ። እንመልከት። ሲዛመድና ሲከፍል ተመልከት። 1800 በሁለቱ ምክንያት ይከፍላቸዋል። በእነዚህ ሁለቱ ምክንያት 1800 ይከፍልሃል። በቀጣይ በእነዚህ ምክንያትም ተዛምዶ 1800፣ በእነዚህም ሰዎች 1800። ቀጣዩን ግን ወዴት ይወስዳታል? ወደ አምስተኛዋን የኤሌክትሮኒክ የስጦታ ቼክ ላይ 1800ን እዚህ ጋር አስቀመጠ ማለት ነው። ራሱን ይጠብቅበታል ካምፓኒ። 10ኛውንም እዛው ያስቀምጣል፣ 15ኛውንም እዛው ያስቀምጣል ማለት ነው። በአጠቃላይ 5400 ብር ራሱን ይጠብቅበት ማለት ነው። ከ16ቱ በግራና በቀኝ የተዛመዱት ውስጥ 5400 ራሱን ይጠብቅበታል። ኦኬ። ምናልባትም ካምፓኒው ላይ በአንድ አካውንት ሰዎች መጀመር ይችላሉ፣ ግን በ3 አካውንትም እንዲጀምሩ ካምፓኒው ይፈቅዷል። ማክሲመም አንድ ሰው 3 አካውንት ሊኖረው ይችላል። አንድ አካውንት ሜን አካውንት ኖሮት 2 ሰብ አካውንቶች በሌፍት እና በራይት ሰብ አካውንቶችን መፍጠር ይችላል። ግን አንድ ሰው ባይ ዲፎልት አንድ አካውንት ኖሮት ይጀምራል ብለን ብናስብ የሚያገኘውን ጥቅም እንመልከት። ቅድም እንዳልኳችሁ ሲዛመድ በእያንዳንዱ እያዛመደ 1800 ብር ይከፍላል። ቀሪዋን አንደኛዋን 1800 ወዴት ይወስዳታል? አምስተኛዋን ወደ ጂሲ ቦነስ ላይ ያስቀምጣታል። ቀሪ 5ኛውን፣ 10ኛውን፣ 15ኛውን ጂሲ ቦነስ ላይ ያስቀምጣቸዋል ማለት ነው። ቀሪዎቹን ግን ይከፍላቸዋል። 28800 ብር። ልብ አድርጉ። በ16 መዛመድ 1800 ስታባዙት 28800 ብር ይከፍላል። ከዚህ ውስጥ 5ኛ፣ 10ኛ እና 15ኛውን እንቀንሰዋለን። ምክንያቱም ጂሲ ቦነስ ላይ ነው የሚቀመጠው፣ ወይም የኤሌክትሮኒክ የስጦታ ቼክ ላይ ስለሆነ የሚቀመጠው። ከ28800 ብር ላይ 5400 ስትቀንሱ 23400 ብር ይሆናል። 23400 ብር በቀን ማክሲመም የሚከፍላችሁ በአንድ አካውንታችሁ ላይ ነው ማለት ነው። እንግዲህ ፍላሽ ኦፍ ማድረግ የጀመረ አካውንት 30 ቀን ሙሉ እያደረገ ነው የሚቀጥለው ተብሎ ነው የሚታሰበው። ስለዚህ በ30 ቀን 702,000 ብር የማግኘት እድላችሁ ሰፊ ነው እዚህ ካምፓኒ ላይ ማለት ነው። ከ702,000 ብር በላይ ከሆነ ካምፓኒው አይከፍላችሁም፣ ፍላሽ ኦፍ እያደረገ ነው የሚሄደው። የትኛው መስሪያ ቤት ቀጥሯችሁ ነው በወር 702,000 ብር የሚከፍላችሁ? ያውም ልምድ ሳይኖራችሁ፣ ሲቪ ሳታስገቡ፣ ፕሮፌሽናችሁ ስፔሲፊክ እንዲህ አይነት ፕሮፌሽን ሊኖራችሁ ይገባል ብሎ ሳያስገድዳችሁ የትኛው ካምፓኒ ነው ወይም የትኛው ድርጅት ነው ቀጥሯችሁ 702,000 ብር የሚሰጣችሁ? ስለዚህ ከምንም ተነስቶ በወር 702,000 ብር ማግኘት ይቻላል እዚህ ካምፓኒ ላይ ማለት ነው። ይሄ በአንዱ የኮሚሽን አይነት ነው። ከ11 ውስጥ አንዱን ነው እያወራኋችሁ ያለው፣ 3ኛውን ማለት ነው። እንግዲህ አንድ ሰው 3 አካውንት ቢኖረው ደግሞ ምንድነው የሚጠቀመው የሚለውን ካየን በእያንዳንዱ አካውንት እንግዲህ አንተ አለ ከላይ አንተ አለ፣ ቀጥሎ ሌላኛው ሰብ አካውንት አንተ 1 አንተ 2 የሚለው ሰብ አካውንቶች አንተ ናቸው ብለን አስዩም እናርግና 3ቱም አካውንት ያንተ ናቸው። ስለዚህ በእያንዳንዱ አካውንት 702,000 ብር ማግኘት ከቻልክ በወር 2.1 ሚሊዮን ብር ማክሲመም ሊከፍል ካምፓኒው ዝግጁ ነው። ይሄን ገንዘብ እያገኙ ያሉ ጓደኞቻችን አሉ። ስለዚህ ይቻላል ማለት ነው በቀላሉ። እንግዲህ ባለፉት 5 ወራት ነው ገና ካምፓኒው ላውንች ካረገ። በ5 ወራት ውስጥ እነዚህን ገንዘቦች በደንብ እያገኙ ያሉ ጥሩ የሆኑ ፕሮሞተሮች አሉ ማለት ነው ካምፓኒው ላይ። በአራተኛ ደረጃ ዩኒ ሌቭል ኮሚሽን የሚባል ነው። ይሄ ፓሲቭ ኢንካም የምንለው ነው። ምንም ቲማችሁን አንድ ጊዜ ቢውልድ ካደረጋችሁ በኋላ ቲማችሁ ውስጥ ባለው እንቅስቃሴ የምታገኙት የኮሚሽን አይነት ነው። ምናልባትም ጥሩ ቲም ቢውልድ ካደረጋችሁ ቁጭ ብላችሁ እነሱ በሚሰሩት በሚንቀሳቀሱት ቁጥር ወይንም የምርት ሽያጭ ቲም ውስጥ በሚኖር ጊዜ በእያንዳንዱ የምርት ሽያጭ 5% የሚከፍላችሁ ነው። እንግዲህ ለምሳሌ ከ1 እስከ 10ኛ ትውልድ ይኖራል። ይሄ ማለት ትውልድን እንዴት አድርጌ ልግለጽላችሁ? መጀመሪያ እናንተ ኢንቫይት ያደረጋችኋቸው ወደዚህ ቢዝነስ ወደዚህ ካምፓኒ እንዲቀላቀሉ ያደረጋችኋቸው ሰዎች አሉ። እንዴት ተቀላቀሉ? ምርት ገዝታችሁ ተጠቅማችሁ አሪፍ መሆኑን መስክራችሁ እነሱ ወደዚህ ካምፓኒ ምርቱን ገዝተው እንዲቀላቀሉ አድርጋችኋል ወደዚህ ቢዝነስ። እነዚህ ሰዎች ምርቱን ተጠቅመው አሪፍ መሆኑን ደግሞ ለሌሎች ሲገልጹ እነሱም ልክ እናንተ ያደረጋችኋትን ሂደት ይከተላሉ። እነሱም ኢንቫይት ያደረጓቸው ሰዎች ይኖራሉ ማለት ነው። ስለዚህ እናንተ መጀመሪያ ኢንቫይት ያደረጋችኋቸው ሰዎች የእናንተ የመጀመሪያ ትውልድ ነው የሚባሉት።
እነሱ ደግሞ ሌሎች ሰዎችን እናንተ እነሱን ኢንቫይት እንዳደረጋችሁት ሌሎችን ኢንቫይት በሚያደርጉበት ጊዜ ለነሱ አንደኛ ትውልድ ይኖራቸዋል፣ ለእናንተ ግን ሁለተኛ ትውልድ ይሆናል። ሶስተኛ አራተኛ እያለ እስከ 10ኛ ትውልድ ድረስ ካምፓኒው 5% ከምርት ሽያጩ ኮሚሽን ይከፍላቸዋል። ምናልባትም መሀል ላይ ምናልባት እንበልና አምስተኛው ትውልድ አክቲቭ ባይሆን ዶርማንት ቢሆን ምን ያደርጋል? የዳይናሚክ ኦቨርራይዲንግ ኮሚሽን ይከፍላቸዋል ማለት ነው። እታች ወርዶ 11ኛውን ይስብላቸዋል፣ ወደ ላይ ይስብላቸዋል ማለት ነው። ምናልባትም ካሉት ከ10 ትውልዶች ውስጥ ሁለት ጀነሬሽን አክቲቭ ባይሆን 11ኛ እና 12ኛውን ይስብላቸዋል። አምስቱ አክቲቭ ባይሆኑ 11 12 13 14 እና 15ኛውን ይስብና ወደ ላይ 10 ትውልዶች ላይ የሚሸጠውን ሽያጭ 5% የሚከፍላችሁ ነው ማለት ነው። ይሄ ማለት ቀጣይነት ያለው ገቢ ነው። ኢማጂን አንድ ጊዜ በ10 ትውልድ ውስጥ ምናልባትም 50 60 ሺህ ደንበኞችን ልታፈራ ትችላለህ። እነዚህ ሰዎች ድጋሚ ፕሮዳክት በሚገዙበት ጊዜ ገዝተው ለሌሎች በሚሸጡበት ጊዜም ሊሆን ይችላል። በእያንዳንዱ ሽያጭ 5% ኮሚሽን ይከፍላል ማለት ነው። ሌላኛው አምስተኛው ስቴፕ ኮሚሽን የሚባል ነው። ትንሽ ፈጠን እላለሁኝ። ይሄኛው የኮሚሽን አይነት የደረጃ ልዩነት በፈጠርን ቁጥር የምናገኘው የኮሚሽን አይነት ነው። እንግዲህ አንድ ሰው ወደ ካምፓኒው ሲገባ አስተዋዋቂ ነው የሚሆነው በመጀመሪያ ደረጃ፣ ቀጥሎ ማናጀር፣ ቀጥሎ ሪጂናል ዳይሬክተር፣ ናሽናል ዳይሬክተር፣ ኤክስኪዩቲቭ ዳይሬክተር እና ኢቲኬር ኤሊት አምባሳደር የሚባል ራንኮች አሉ። እነዚህ ራንኮች ለውጥ እያመጣን ስንሄድ የምናገኘው በፐርሰንት የሚከፈለን የኮሚሽን አይነት ነው። ስድስተኛው ፕሮሞሽናል ኮሚሽን ይባላል። ይህም አንድ ጊዜ የሚከፈል የደረጃ ልዩነቶችን በፈጠርን ቁጥር አንድ ጊዜ የሚከፈለን የኮሚሽን አይነት ነው። መጀመሪያ ስንገባ እንዳልኳቸው አስተዋዋቂ ነን። ማናጀር ስንሆን ካምፓኒ ሰርተፍኬት ሲሰጠን ማናጀር ብቻ ሰርተፍኬት ብቻ ከሚሰጥ አብሮ 1000 ብር አብሮ ይሰጣቸዋል። ሪጂናል ዳይሬክተር ሲኮን 3000 ብር፣ ናሽናል ዳይሬክተር ሲኮን ደግሞ 5000 ብር፣ ኤክዚኪዩቲቭ ዳይሬክተር 10000 ብር እና ኤሊት አምባሳደር ወይም ኢቲኬር ኤሊት አምባሳደር ሲኮን 20000 ብር አብሮ ይሰጣቸዋል። አንድ ጊዜ ቁርጥ የሆነ ኮሚሽን ይሰጣቸዋል ማለት ነው። ሰርተፍኬት ሲሰጣቸው ይሄ ማለት throughout the process እናንተ ብዙ ሚሊዮን ብር ሜክ አድርጋችኋል። 20000 ብር ትንሽ ብር ሊመስል ይችላል እናንተ ግን እቺ 20000 ብር ማለት እናንተ እዚህ ኢቲኬር አምባሳደር እስክትደርሱ ኤሊት አምባሳደር እስክትደርሱ ድረስ የረዷችሁ እናንተ ጋር ዳይሬክት እናንተ ኢንቫይት ያደረጋችኋቸው ሊደሮች ይኖራሉ። እነሱን ሰብስባችሁ ሻይ ቡና እንድትሉ ነው፣ እንድትጋብዟቸው፣ አብራችሁ ሴሌብሬት እንድታደርጉ ነው። ሌላ ምንም ትልቅ የሚያደርግላችሁ ነገር ላይሆን ይችላል። ግን throughout the process ብዙ ሚሊዮን ብሮችን፣ መኪና፣ ቤት የመሳሰሉትን አግኝታችሁ ሊሆን ይችላል ከካምፓኒው። ሰባተኛው ሮያሊቲ ኮሚሽን የሚባል አለ። ሮያሊቲ ኮሚሽን ማለት እናንተ የደረሳችሁበትን ራንክ ቀጥታ እናንተ ኢንቫይት ያደረጋችኋቸው ዳይሬክት የእናንተ ዳውን ላይኖቻችሁን እናንተ የደረሳችሁበትን ራንክ እንዲደርሱ ማድረግ ስትችሉ ወይም የእናንተ ደረጃ ጋር እኩል ማድረግ ስትችሉ ወይም እነሱን ሰፖርት ስታደርጓቸው ማለት ነው ካምፓኒው እነሱ የሚያገኙትን 2% ለእናንተ ይከፍላቸዋል ማለት ነው። ከነሱ ቀንሶ ሳይሆን እነሱ የሚያገኙት እንዳለ ነው። ነገር ግን ካምፓኒው ተጨማሪ 2% ለምሳሌ እናንተ ቀጥተኛ ዳውን ላይ 1 ሚሊዮን ብር ቢያገኝ በዚህ ወር የ1 ሚሊዮን ብር እሱ ይከፈላል። የ1 ሚሊዮን ብር 2% ሌላ ተጨማሪ ካምፓኒው ለእናንተ ኮሚሽን ይከፍላቸዋል ማለት ነው። ምክንያቱም እናንተ ሌላ ዳውን ላይናችሁን ብቁ እንዲሆን ከእናንተ ጋር እኩል እንዲሆን ስለረዳችሁት በሚል ታንኪው እያለ ካምፓኒ ይከፍላቸዋል ማለት ነው። ሌላኛው የጉዞ ሽልማት ነው። ይሄ ወራዊ ሽያጭ ላይ ካምፓኒ የሚከፍላችሁ 2% የሚከፍላችሁ ነው። ናሽናል ዳይሬክተር፣ ኤክስኪዩቲቭ ዳይሬክተር እና ኢቲኬር አምባሳደር መሆን ነው የሚጠበቅባችሁ። ስለዚህ ካምፓኒው ያን አቺቭ ባደረጋችሁበት ወር ከወራዊ ሽያጩ ላይ 2% የሚከፍላችሁ የጉዞ ሽልማት ተብሎ የሚከፍላችሁ ኮሚሽን ነው። 9ኛው የአመት መጨረሻ ኮሚሽን ነው። ይር ኢንድ ኮሚሽን ይባላል። ይሄ ከዓለም አቀፍ ሽያጩ ላይ በፐርሰንት ካምፓኒ የሚከፍላችሁ ነው። ጋይስ ካምፓኒው ላይ ልክ እንደ ሼር ሆልደር አሱም አድርጉ ራሳችሁን። ሼር ሆልደር እስከ መሆን መድረስ የሚችሉበት አማራጭን አቅርቦልናል። ከእናንተ የሚጠበቀው ኤክስኪዩቲቭ ዳይሬክተር እና ኢቲኬር አምባሳደር መሆን ነው። ስለዚህ ካምፓኒው ከሚያገኘው በየአመቱ ከሚያገኘው ዓለም አቀፍ ሽያጩ ላይ ወይም ከትርፉ ላይ ማለት ነው በፐርሰንት ለእናንተ የሚያካፍላችሁ የኮሚሽን አይነት ነው። እጅግ በጣም ግሩም የሆነ የኮሚሽን አይነት ነው። ተጨማሪ ሽልማቶች አሉት ካምፓኒው ላይ። ከእናንተ የሚጠበቀው ኢቲኬር አምባሳደር መሆን ነው። መኪናና ቤት ይሸልማቸዋል። የትኛው ካምፓኒ የትኛው ድርጅት ነው እንደዚህ አይነት ዳጎስ ያሉ ጥቅሞችን ይዞ የመጣው? ስለዚህ በሀገራችን ውስጥ የተፈጠረ ካምፓኒ በዓለም አቀፍ ደረጃ ትልቅ ኢምፓክት ሊፈጥር የሚችል አላማን አንግቦ የተነሳ ወይም ግብ ይዞ እየተንቀሳቀሰ ያለ ካምፓኒ ላይ ቶሎ ጆይን አድርጎ መጀመር ነው። ካምፓኒው ገና አዲስ ነው ብያቸዋለሁ። በጊዜ መጀመር አድቫንቴጁን ሁላችሁም ታውቃላችሁ። ከዚህ በኋላ በሀገራችን ውስጥ
ምንም አይነት የኮስሞቲክስ ምርቶች ወደ ሀገር ውስጥ አይገቡም። ሀገራችን ላይ ያሉ በሚሊዮን የሚቆጠሩ ሰዎች ኮስሞቲክስ የሚጠቀሙ ሰዎች ማለት ነው፣ ወይም የውበት መጠበቂያ ምርቶችን የሚጠቀሙ ሰዎች በሙሉ በሀገራቸው ምርት ነው ከዚህ በኋላ የሚጠቀሙት። ስለዚህ በጣም የምርት ሽያጮች ይኖራሉ። በጣም ብዙ ሰዎች ወደዚህ ቢዝነስ ይገባሉ፣ በሚሊዮን የሚቆጠሩ ሰዎች። ስለዚህ በጊዜ የተሽቀዳድማችሁ ስፖታችሁን እንድትይዙ ነው የምጋብዛችሁ። እንዴት እንጀምር ልትሉኝ ትችላላችሁ። ካምፓኒው ላይ እንግዲህ በ10,900 ብር አንድ የምርት ፓኬጅ ወይም ደግሞ ፓኬጁ በውስጡ የያዙት የተለያዩ አይነት ምርቶች ይዟል። ያንን ፓኬጅ በመግዛት ካምፓኒው ላይ መቀላቀል ትችላላችሁ። ከእናንተ የሚጠበቀው ይህንን ቪዲዮ ወይም ይህንን የዩቲዩብ ቪዲዮ ፕሬዘንቴሽን ሼር ያደረጓችሁን ሰዎች ቀጥታ ማናገር ነው የሚጠበቅባችሁ። እነሱ ጋር ትደውላላችሁ። እንዴት ልጀምር ብላችሁ ጠይቋቸው። እነሱ ወደ የባንክ አካውንቱን የካምፓኒውን ባንክ አካውንት ይሰጧቸዋል። ከዛ 10,900 ብር ዲፖዚት ታደርጉና ወደ ሄድ ኦፊስ አዲስ አበባ ያላችሁ ወደ ሄድ ኦፊስ ትሄዳላችሁ። ባህር ዳር ያላችሁ ወደ ቢሮ ወደ ብራንች ኦፊሱ፣ አዳማም ያላችሁ እንደዚሁ፣ በቅርብ ደግሞ ሐዋሳ እና ሌሎች ቦታዎች ላይ ላውንች ያደርጋል። እነዛ ኦፊሶች ላይ ሄዳችሁ ምርታችሁን የገዛችሁትን ምርትና እንዲሁም የአክቲቬሽን ወይም የሬጅስትሬሽን ኮድ ካምፓኒው ይሰጣችኋል። ወደ ፕላትፎርሙ ላይ ወደ ሲስተሙ ወደ ባክ ኦፊሱ ላይ መመዝገብ የምትችሉበትን። ስለዚህ በዚህ መልክ ካምፓኒውን መቀላቀልና የዚህ የህይወት የሚቀይር ቢዝነስ እድል ተጠቃሚ መሆን ትችላላችሁ። እንግዲህ ካምፓኒው ቢዝነሳችሁን ፎሎ አፕ የምታደርጉበት ባክ ኦፊስ አዘጋጅቶላችኋል። ሞባይላችሁ ላይ ላፕቶፓችሁ ላይ ኢንተርኔት ነው የሚያስፈልጋችሁ። እዛ ዌብሳይት ላይ ገብታችሁ ባክ ኦፊሳችሁን ፎሎ አፕ ማድረግ ትችላላችሁ። ካምፓኒው ብሮሸር እና አፕሊኬሽን በቅርብ እንደዚሁ ሼር ያደርገናል። በጅምላ ገዝተን በችርቻሮ እንድንሸጥም እድል አዘጋጅቶልናል ማለት ነው። ባክ ኦፊሱ ይሄን ይመስላል። ይሄንን ነው የሚመስለው፣ ወይም ቨርቹዋል ኦፊሱ ይሄን ይመስላል። እንግዲህ አንድ ግለሰብ ያገኘውን ኢንካም ነው እዚህ ጋር ሼር ለማድረግ የፈለግኩት። እዚህ ጋር እንደምታዩት ያገኘው ኮሚሽን ወደ 768,000 ብር ነው። 768,400 ብር አግኝቷል በአንድ አካውንቱ ላይ። በሌሎኞቹ በግራና በቀኝ ባሉት አካውንቶቹ ላይ ደግሞ እነዚህን የምታዩትን ገንዘብ ሜክ አድርጓል በአጭር ጊዜ ውስጥ። እንግዲህ በ2 በ3 ወር ነው ይህንን ገንዘብ ሜክ ማድረግ የቻለው። ለአመታት እንግዲህ እዚህ ካምፓኒ ላይ በደንብ ቢሰራ ምን ያህል ሚሊየን ገንዘቦችን ሜክ ማድረግ እንደሚችል መገመት አያዳግትም። እንግዲህ ከ1 ሚሊዮን ብር በላይ በጥቂት ወራት ሜክ ማድረግ የቻለበት ሁኔታን ነው የሚያሳየው። ስለዚህ ይቻላል ማለት ነው። ለማሳየት ያህል ነው። ካምፓኒው የሚጠቀማቸው ባንኮች እናት ባንክ አለ፣ ባክ ኦፊሳችሁ ላይ ታገኛላችሁ። ኮሜርሻል ባንክ ኦፍ ኢትዮጵያ፣ የአዋሽ ባንክ፣ አቢሲኒያ ባንክ፣ ዳሽን ባንክ እና የኦሮሚያ ህብረት ስራ ባንክ አሉ ማለት ነው። በአንዱ አካውንት ገንዘባችሁን የምታገኙትን ኮሚሽን ዊዝድሮ ማድረግ ትችላላችሁ በፈለጋችሁት አካውንት። ወደ ባንክ አካውንቱ ወደ ካምፓኒው ባንክ አካውንትም ደግሞ ገንዘብ ዲፖዚት ማድረግ ስትፈልጉ ፕሮዳክት ለመግዛት ስትሉ አንዱን መጠቀም ትችላላችሁ። በአካል ደግሞ ኦፊሶቹ ላይ ሄዶም ደግሞ በአካል ክፍያን መፈጸም ይቻላል ማለት ነው። ስለዚህ የባንክ ደረሰኝ ይኖራል። ፕሮዳክት ስትወስዱ ደግሞ የካሽ ሬጂስተር ማሽን ደረሰኝ ትወስዳላችሁ ማለት ነው። እንግዲህ በኢትኬር እንዴት ሀብትን መሰብሰብ ማግኘት እንችላለን የሚለው ከእናንተ የሚጠበቀው ከኛ የሚጠበቀው የደንበኞች ስብስብን መፍጠር ነው። ዝም ብሎ ሰው የማስገባት ቢዝነስ አይደለም። ቢዝነሱ ፕሮዳክቱን ገዝተን ፕሮዳክቱን ተጠቅመን አሪፍ መሆኑን ለሌሎች ስንመሰክር፣ ሌሎች ደግሞ ተጠቅመው እንደዚሁ ለሌሎች እየመሰከሩ ሲሄዱ ብዙ ደንበኞችን በቲማችን ውስጥ እንሰበስባለን። እነዛ ሰዎች ፕሮዳክት እየተጠቀሙ ሲሄዱ የምናገኘው የኮሚሽን አይነት ነው ካምፓኒው ሰርተን የሚከፍለን፣ ቁጭ ብለን አይደለም የሚከፍለን ማለት ነው። እንግዲህ ከኛ የሚጠበቀው ትርፍ ጊዜያችንን መጠቀም ነው። እንዲሁም ደግሞ የምንቀርባቸውን በጣም ህይወታቸውን መቀየር አለብን ብለን የምናስባቸውን ሰዎች በቅድሚያ ወደዚህ ቢዝነስ መጋበዝ ነው። ፕሮዳክቱን ለሌሎች ሰዎች ሼር ማድረግ ነው። ከዛ ደግሞ ከምናገኘው ገቢ ላይ ለመንግስት ለሀገሪቱ አስፈላጊውን የሆነ ግብር መክፈል ነው። ይሄ የሀገራዊ ግዴታችንም ስለሆነ ከምናገኘው ኢንካም ከምናገኘው ገንዘብ ላይ ግብር እንከፍላለን። ድርጅታችን ከመንግስት ጋር እጅና ጓንት ሆኖ የሚሰራ ድርጅት ስለሆነ ማንኛውንም አይነት ከታክስ ጋር የተያያዙ አስፈላጊ ለሀገር ኮንትሪቢዩት ማድረግ ያለበትን ኮንትሪቢዩት የሚያደርግ ካምፓኒ ስለሆነ ማለት ነው። እንግዲህ ካምፓኒው ስልጠና በሳምንቱ ሙሉ ያዘጋጀልን ስልጠናዎች አሉ። ከኛ የሚጠበቀው የምንቀርባቸውን ሰዎች ወደዚህ ቢዝነስ ይዞ መምጣት ነው። ወደ ኦፊሱ በአካል ይዞ መምጣት ነው። መስሪያ ቦታዎች አሉ። የመስሪያ ቦታ ካምፓኒው አዘጋጅቶልናል፣ ሲስተም አዘጋጅቶልናል፣ ዶክመንቶችን ሼር አድርጎናል። ከኛ የሚጠበቀው እዚህ የስኬት ጎዳና ውስጥ መቀላቀል ነው ማለት ነው። ስለዚህ እንግዲህ ሰዎች ታሪክ እንደምታውቁት ከዚህ በፊት ታሪክ ተሰርቷል። ታሪክ የሰሩ አካላት አሉ። ታሪክ ሲሰራ የተመለከቱና የጻፉ ሰዎች አሉ። ታሪክ የምናነብ ሰዎች ደግሞ አለን። እንግዲህ ይሄ ያለፉት ታሪኮቻችን ናቸው። አሁን ግን
ኢቲኬር የስኬት ታሪክን እየፈጠረ ነው ያለው። ስለዚህ የዚህ የስኬት ታሪክ አካል መሆን መቻል አለብን። ስለዚህ ዝግጁ ከሆናችሁ አሁኑኑ እንድትጀምሩ እመክራችኋለሁ ማለት ነው። ጊዜ ማባከን አስፈላጊ አይደለም። ካምፓኒው በመጨረሻ እንግዲህ ያዘጋጀልን የዱባይ ትሪፕ አለ። እንግዲህ ይሄንን ቪዲዮ እስከምሰራበት ጊዜ ድረስ እስካሁን አክቲቭ የሆነ ነው። ማንኛውም ሰው በዚህ አጭር ቀናት ውስጥ ማሳካት የቻለ ሰው ዲሴምበር 24፣ 25 እና 26ን ግራንድ ኮስሞፖሊታን ሆቴል ባለ 5 ኮከብ ደረጃውን የጠበቀ ሆቴል ላይ ተዝናንቶ ይመጣል ዱባይ ማለት ነው። ካምፓኒው የፍላይቱን የአውሮፕላን ቲኬት፣ ደርሶ መልስ፣ የሆቴል አኮሞዴሽን፣ እዛ የሚያስፈልጉንን ወጪዎች በሙሉ ሸፍኖ ሪትሪት አድርገን ተዝናንተን እንድንመጣ አዘጋጅቶልናል። ምንድን ነው የሚጠበቀው ከኛ? 3 መንገዶች አሉ ፕሮሞሽኑን መጠቀም የምንችልበት። አንደኛው 100 ፕሮሞ ፓኬጆችን መሸጥ ነው። ይሄ ደግሞ አይሆንም ይከብደናል ብለን የምናስብ ከሆነ 50 ፕሮሞ ፓኬጅ መሸጥና 20 ሰዎች ቀጥታ በእኛ ምክንያት ወደ ካምፓኒው ጋር ዳይሬክት የእኛን ሪፈራል ሊንክ ተጠቅመው ፕሮዳክት እንዲገዙ ማድረግ ነው። ሌላኛው ይሄም አይሆንም ካል 40 ሰዎችን ቀጥታ ወደኛ ዳይሬክት እንዲመዘገቡና ፕሮዳክት እንዲገዙ ማድረግ ነው ማለት ነው ሀገሪቱ ላይ ማለት ነው። እንግዲህ አንድ ፕሮሞ ፓኬጅ ማለት አንድ ፕሮሞ ፓኬጅ በውስጡ 4 አልበንት፣ 2 ባዮናይን እና 1 ሼባ ሳሙና ይዟል። ስለዚህ ህጉ ተፈጻሚነት በትክክል ይፈጸማል ማለት ነው። ይህንን አቺቭ ያደረገ ሰው የዚህ ፕሮሞሽን ተጠቃሚ ነው የሚሆነው። እንግዲህ ጊዜው ከሴፕቴምበር 15 በፈረንጆች አቆጣጠር እስከ ኖቬምበር 15 ነው። ዛሬ ይህን ቪዲዮ በምሰራበት ጊዜ ኖቬምበር 5 ነው። ስለዚህ 10 ቀናት ይቀራሉ። በ10 ቀናት ውስጥ ሁላችሁም ተጠቃሚ መሆን ትችላላችሁ። ካምፓኒው የትኛውም ኦፊሱ ላይ እንግዲህ እስካሁን ድረስ ባህር ዳር ላውንች አድርጓል። ሌላ አዳማ ላይ ላውንች አድርጓል። በቅርቡ ሌሎች ከተሞች ሐዋሳን ጨምሮ ሌሎች ከተሞች ላይ ላውንች ያደርጋል። እንግዲህ ሄድ ኦፊስ ላይ ሄድ ኦፊሱ ያለው አዲስ አበባ ላይ 22 አዲስ ህይወት ሆስፒታል ፊት ለፊት ነው ኦፊሱ የሚገኘው። 6ኛ ፎቅ ላይ ታገኙታላችሁ። ስለዚህ መደበኛ ስልጠናውን ስንመለከት የምርትና የቢዝነስ ገለጻ ዘወትር ከሰኞ እስከ ሐሙስ 5 ሰዓት እና ረፋድ 5 ሰዓት እና 11 ሰዓት ተኩል ከሰዓት አለ። አርብና ቅዳሜ ሁልጊዜም ረፋድ 5 ሰዓት ላይ አለ። ስለዚህ እናንተ ስለ ምርትና ስለ ቢዝነስ ገለጻ እንዲያገኙ ጓደኞቻችሁን ይዞ መምጣት ነው የሚጠበቅባችሁ። መሰረታዊ ስልጠና አለ። ማክሰኞ ጠዋት ከ2 ሰዓት ተኩል እስከ 4 ሰዓት። የመሪዎች ስልጠና አለ። አርብ ጠዋት ከ2 ተኩል እስከ 4 ሰዓት። የልምድ ልውውጥ ስልጠናዎች አሉ። አርብ ምሽት 11 ሰዓት እስከ 1 ሰዓት የማነቃቂያ ስልጠና፣ ቅዳሜ ከሰዓት ከ9 ሰዓት እስከ 10 ሰዓት እና ሌላም የኢቢቲ ትሬኒንግ ደግሞ ረቡዕ ከጠዋቱ 2 ሰዓት ተኩል እስከ 4 ሰዓት ድረስ ሁልጊዜም አለ ማለት ነው። ከእናንተ የሚጠበቀው የምትወዱትን ሰው ህይወቱ መቀየር አለበት ብላችሁ የምታምኑትን ሰው ወደዚህ ቢዝነስ እንዲቀላቀል ማድረግ ነው። እንዲቀላቀል ማድረግ ማለት ፓኬጅ እንዲገዛና ፕሮዳክቱን ገዝቶ ተጠቅሞ አሪፍነቱን እንዲመሰክር ማድረግ ነው። ካምፓኒው በጣም እርግጠኛ 100% ሹር ሆኖ ያመረታቸው ምርቶች ናቸው። ማንም ሰው ሊመሰክርለት የሚችል ዓለም አቀፍ ስታንዳርድን ያሟሉ ምርቶች ነው ያሉት። ስለዚህ በኮንፊደንስ ምርቶችን ተጠቅማችሁ ለሌሎች ሼር ማድረግ ትችላላችሁ ማለት ነው። እንግዲህ ወደ ኢቲኬር ስለመጣችሁ እናመሰግናችኋለን። የስኬት ጫፍ ላይ እንገናኝላለሁ። መልካም ጊዜ። በድጋሚ ፍጹም ነኝ። እንግዲህ ይህን ቪዲዮ በጣም ከተመቻችሁ ላይክ ማድረጋችሁን አትዘንጉ። ኮሜንት አድርጉልን፣ ኮሜንት እንቀበላለን። እንደዚሁም እንግዲህ የሌላ ተመሳሳይ የሆኑ ከቢዝነስ ጋራ ከካምፓኒው ጋራ ተመሳሳይነት ያላቸው መረጃዎችን ማግኘት የምትፈልጉ ከሆነ የሰብስክራይብ ምልክቷን እና የደወል ምልክቱን እንድትጫኑት በአክብሮት ተጠይቃችኋለሁ። ለምትወዱት ሰው ይህንን ቪዲዮ ሼር አድርጉ። ህይወታቸው ይቀየር ብላችሁ የምታስቡ ከሆነ ሼር አድርጉ። በዚህ መልክ ካምፓኒው ላይ ህይወትን መቀየር ይቻላል ማለት ነው። መልካም ጊዜ።